ላፍታ ቆም ብላችሁ አስቡት እስቲ ለ21 ዓመታት ሙሉ ከራሱና ከቤተሰቡ ጉሮሮ እየነጠቁ የቆጠቡት ገንዘብ ዛሬ መጋቢት 2018 ላይ መስፈርቱን አላሟላህም ተብለው ከሲስተም ቢሰረዙ ምን ይሰማዎታል? ጤና ይስጥልኝ። ዛሬ ይዤላችሁ የቀረብኩት መረጃ በሚሊዮን የሚቆጠሩ ኢትዮጵያውያን እንቅልፍ የነሳና መላው የአዲስ አበባ ነዋሪ በጉጉት በስጋት የሚጠብቀው ሰበር ዜና ነው። በአዲስ አበባ ከተማ አስተዳደር ታሪክ ታይቶ የማይታወቅ ሁኔታ 97000 ቤቶች ግንባታቸው ተጠናቆ ለዕጣ ቢቃረቡም ከጀርባው ግን ተመዝጋቢዎች ክፉኛ ያስደነገጡ አዳዲስ መረጃዎች ወጥተዋል። ቁጥር አለኝ ብለው ቤቱ ተቀምጠው ከሆነ ትልቅ ስህተት እየሰሩ ነው። መንግስት ያወጣው ዝቅተኛ የቁጠባ ጣሪያ አካውንታቸው የተዘጋባቸው ሰዎች ጣፈንታ እና ከሁሉም በላይ ደግሞ አዲሱ የምንዛሬ ተመን በቤቶቹ ዋጋ ላይ ያመጣው አስደንጋጭ ጭማሪ ምንድን ነው? በዚህ ቪዲዮ እስከዛሬ ያልተሰሙ ዝርዝር መረጃዎችና ለቤት ባለቤትነት የሚያበቁ ወሳኝ እርምጃዎችን አንድ ባንድ እንነግራችኋለን። እስከ መጨረሻው አብራችሁን ቆዩ። ምክንያቱም መጨረሻ ላይ የምነግራችሁ መረጃ የብዙዎቻችሁ ቤት የማግኘት ተስፋ ጨልሞ እንደሆነ ፍንጭ ይሰጣል። በአሁኑ ወቅት በአዲስ አበባ በ18 ሳይቶች ላይ የሚከናወነው የ97000 ቤቶች ግንባታ ከመቼውም ጊዜ በላይ ተፋጥኗል። ከንቲባ አዳነች አቤቤ በሰጡት መግለጫ ከለውጥ በፊት የነበረውና የበርካቶች የቅሬታ ምንጭ ሆኖ የቆየውን የቤት ግንባታ ዕዳ እኛ ተረክበናል ብለዋል። መንግስት ለዚህ ግንባታ ብቻ 27 ቢሊዮን ብር በጀት መድቧል። ግንባታውን በሁለት መንገድ እየተካሄደ ነው ያለው። አንደኛው 50000 ቤቶች ሲሆኑ እሱም በመንግስት የሚገነባ ሲሆን እነዚህ በገርጂ፣ ቦሌ አራብሳ፣ ገላንጉራ ሳይቶች የሚገኙ ናቸው። ግንባታቸው 95% ደርሷል። እነዚህ ቤቶችም ለ1997 እና ለ2005 ተመዝጋቢዎች ቅድሚያ እንደሚሰጡ ታውቋል። በሁለተኛው የሚገነባው ደግሞ 47000 ቤቶች ሲሆኑ እነዚህ የመንግስትና የግል አጋርነትን ያካተቱ ናቸው። ይህ ማለት መንግስት መሬት በነፃ አቅርቦ የግል ባለሀብቶች እንዲገነቡ ተደርጓል። ይህ አሰራር እንግዲህ አዲስና ያልተለመደ አሰራር ሲሆን ከዚህ በፊትም ተደርጎ የማይታወቅ አሰራር ሲሆን እንግዲህ ግንባታውንም ቢያፈጥነውም ቤቶቹ እጅግ ዘመናዊና ባለ 15 ፎቅ በመሆናቸው ተራው ህዝብ ይህን ዋጋ ይከፍላል ወይ የሚለው ስጋት አሁንም አልተቀረፈም። መንግስት እጣ ውስጥ የሚከተቱ ሰዎችን ለመለየት 4 ነጥቦችን አስቀምጧል። አንዱን እንኳን ካላሟሉ እጣ ውስጥ አይገቡም። ማሟላት ያለባችሁ ነጥቦች፣ አንደኛ ቁጠባ ለማቋረጥ ነው። በየወሩ የሚጠበቀውን ክፍያ በመክፈልና አካውንትን አክቲቭ ማድረግ ግዴታ ነው። ሁለተኛ ዝቅተኛ የቁጠባ መጠን ማሟላት ነው። ይህ እጅግ አነጋጋሪው ነው። ምክንያቱም መንግስት እስከ ጥር 2018 ድረስ ወይም ለ154 ወራት መቆጠብ ግዴታ ነው ብሎ አስቀምጧል። ግዴታ ወይም ዝቅተኛው ነው ብሎ አስቀምጧል። እንግዲህ ከተመዘገቡበት ቀን አንስቶ ለ154 ተከታታይ 154 ወራት ካልቆጠቡ እንግዲህ እጣ ውስጥ አይካተቱም ማለት ነው። አራተኛው ደግሞ መረጃዎችን ማደስ ነው። መታወቂያ፣ የባንክ ደብተርና ስልክ ቁጥሮን ትክክል መሆኑን ያረጋግጡ። ስልክ ቀይረው ከሆነ እሱንም እንዴት መቀየር እንደምችሉ በቀጣይ ቪዲዮ የማታውቁ ከሆነ ነግራችኋለሁ። እንግዲህ እጣ ውስጥ ለመካተት የሚያስፈልጋችሁን 4 ነጥብ ከነገርኳችሁ ዘንዲያ እንግዲህ በቀጣይ ደግሞ መነግራችሁ በብር ምን ያህል በትንሹ መቆጠብ እንዳለባችሁ ነው። እንግዲህ በ2018 መጋቢት ወር ላይ ተገኝተን ያለውን ዝቅተኛ የቁጠባ መጠን ስንመለከት ለ40/60 ተመዝጋቢዎች 40% ቅድመ ክፍያ ማሟላት ግዴታ ሆኖ ተገኝቷል። እንግዲህ በቁጥርም ስናየው ባለ 3 መኝታ ከሆነ በትንሹ 367500 ብር አካውንታችሁ ውስጥ ሊኖር ይገባል፣ ወይም ወራዊ 2450 ብር የሚከፈልበት ዕጣ ማለት ነው። ሁለተኛ ባለ 2 መኝታ ነው። ባለ 2 መኝታው ደግሞ በትንሹ 232500 ብር ሊኖረው ሲገባ እንግዲህ በወርም 1550 ብር የሚያስከፍል ዕጣ ነው ማለት ነው። በቀጣይ በመጨረሻ የምናገኘው 40/60 ላይ ባለ 1 መኝታ ነው። ባለ 1 መኝታ ላይ እንግዲህ 154950 ብር ዝቅተኛ ቁጠባ ሂሳብ ሆኗል ዕጣ ውስጥ ለመካተት ማለት ነው። እንግዲህ በወራዊ የሚያስከፍለውም 1033 ብር ነው። በሁለተኛ ደረጃ በሁለተኛው የምናገኘው ስቱዲዮም ያለው ብዙዎቻችሁ ስጠይቁት የነበራችሁት 20/80 ነው። 20/80 ነባር 1997 ተመዝጋቢዎችን የሚወክል ነው። ይህ ደግሞ ከ40/60 ጋር ሲነጻጸር በጣም ትንሽ የቅድመ ክፍያ ማሟላት የሚያስፈልገው ሲሆን ይህም ዝቅተኛ የኑሮ ደረጃ ላይ ያሉትን ያማከለ ነው ተብሏል። እንግዲህ በ20/80 ነባር ተመዝጋቢዎች 1997 ነባር ተመዝጋቢዎች ላይ 20% እንግዲህ በቁጥር ስናየው ባለ 3 መኝታ 102750 ብር የሚያስፈልግ ሲሆን ይህም በወር 685 ብር የሚከፍሉት ማለት ነው። ባለ 2 መኝታ ደግሞ 84150 ብር የሚያስፈልግ ሲሆን በወር 561 ብር የሚከፍሉት ነው። ይህም እንግዲህ ባለ 1 መኝታም እንደዚሁ 41100 ብር የሚያስፈልግ ሲሆን ወራዊ ክፍያውም 274 ብር የነበረው ነው። እንግዲህ እዚህ 20/80 ላይ ስቱዲዮ የምናገኝ ሲሆን ስቱዲዮ እንግዲህ 22650 ብር ቅድመ ክፍያ ያስፈልጋል። እስካሁን በ154ቱ ወራት የተቆጠበ ያስፈልጋል ማለት ነው። እንግዲህ 22650 ብር ቅድመ ክፍያ አካውንት ላይ ኖር ያስፈልጋል። እንዲሁም በወር 151 ብር የሚያስከፍለው ማለት ነው ለመለየት። እንግዲህ በሶስተኛ ደረጃ ላይ የምናገኘው 20/80 አዲስ ተመዝጋቢዎች ነው። 20/80 አዲስ ማለት 2005 ላይ የተመዘገባቸው 20/80 አዲስ ተመዝጋቢዎች ስንት ብር ያስፈልጋቸዋል? በቁጥር እንየው። ባለ 3 መኝታ እንግዲህ 73000
350 ብር የሚያስፈልግ ሲሆን በወርም 489 ብር የምከፍሉት እጣ ማለት ነው። እንግዲህ በባለ 2 መኝታ ደግሞ ስናይ 60150 ብር ሲያስፈልግ ወራዊ ክፍያው እንግዲህ 401 ብር የነበረው ማለት ነው። ባለ 1 መኝታ 29400 ብር ሲሆን ወራዊ ክፍያው 196 ብር የነበረው ማለት ነው። እንግዲህ አሁን ላይ የነገርኳችሁ ቁጥራዊ መረጃ እንግዲህ ከዚህ በፊት ከነገርኩት 4 ነጥቦች በተጨማሪ የሚያስፈልግ ሲሆን ነገር ግን ብዙዎችን እያሳሰበ ያለው ከአራቱ ነጥቦችና እነዚህ ቁጥራዊ ከሚያስፈልጉ ነገሮች አንዱን ባላሟላ እንኳን እንዴት ነው መሆነው ነው። ማለትም አራቱን ነጥቦች አሟልቼ ብር 20%ቱን ወይም 40/60 ላይ የሚገኘውን 40% አካውንቴ ላይ ባይኖር ምንድነው ተስፋዬ ብሏል። ይህ በጣም የሚያሳዝን ነው። ምክንያቱም ኮንዶሚኒየም ዕጣ በጣም ብዙ አመት ሳይወጣ ስለቆየና ሰው ተስፋ ስለቆረጠ ብዙ ሰው አቁሞታልና በጣም ብዙዎቹ ላይ እንደዚህ አይነት አካውንት ብዙዎቹ የዘጉትም አካውንት ብራቸውን ያወጡ አሉና በጣም የሚበዛው ግን አካውንት መቆጠብ ያቆመ ነውና አሁን ላይ ይሄ ቁጥር መረጃ ከወጣ በኋላ አካውንታቸውን ዞር ብለው ሳዩ 20%ም 40%ም ያልደረሱ ብዙ ሰዎች ተገኝተዋልና ምንድነው ተስፋቸው ለሚለው እንግዲህ እስካሁን ባለው መረጃ ምንም አይነት ተስፋ የለም፣ ድካም ብቻ ነው የሚሆነው። ሁለቱም ነገሮች ግድ ናቸው። ምክንያቱም በጣም በተጣበበ በጀትና በጣም በተጣበበ ጊዜ ፍጥነት ነው በፍጥነት እየተሰሩ ያሉትና መንግስትም እነዚህን ሪኳየርመንቶች ያላሟሉ እነዚህን ብሮች አካውንታቸው ለሌለ ሰው መስጠት ይከብደዋል ማለት ነው። ብዙ ቅድሚያ መስጠት ያለባቸው የቆጠቡ ሰዎች ስላሉ ማለት ነው። ስለዚህ እንዴት ነው ማስተካከል የምትችሉት የሚለውን የምናወራው ይሆናል። በቀጣይ እንግዲህ አካውንታቸው የተዘጋባቸው ናቸው። አካውንታቸው ለተዘጋባቸው ሰዎች የትንሳኤ ጥሪ የሚመስል አይነት ዜናዎች ወጥተዋል። ብዙዎቹ ለ6 ወር መቆጠብ ስላቆምኩ አካውንቴ ተዘግቷል፣ ስለዚህ ያበቃልኝ ብሎ ተስፋ የቆረጠ ሰው አለ። ነገር ግን አንድ ትልቅ ሚስጥር እዚህ ጋር አለ። እሱን ልንገራችሁ። ስማችሁ በሲስተም ውስጥ እስካለና ገንዘባችሁ ወጪ አድርጋችሁ ውላችሁን እስካልሰረዛችሁ ድረስ አሁንም እድል አላችሁ ተብሏል። በአሁኑ ወቅት የጎደለውን የቁጠባ መጠን በአንድ ጊዜ በመክፈል አካውንቱን ማነቃቃት እንደሚቻል ፍንጮች አሉ። የመገገሚያ ጊዜ ይሰጥ እንደሆነ በይፋ ባይገለጽም ነገር ግን ዛሬውኑ ወደ ንግድ ባንክ ሄደው አክቲቭ ማድረግና ለባለቤትነት የሚያበቃውትን ብቸኛው መንገድ መጠቀም አስፈላጊ ነው። ያው አሁን ከዚህ በፊት የነገርኳችሁን የቁጥራዊ መረጃ አስታከው እንግዲህ አቋርጠው ከሆነ ብራችሁ ያልደረሰ ከሆነ ብሩን በማስገባት እንግዲህ እድሉን ቤት ተቀምጠው መጠበቅ ይችላሉ። ያለው አማራጭ ያኛው ነው። ከመንግስት ይፋዊ መግለጫ ባይሰጥም ነገር ግን የ6 ወር ምክንያት አካውንታችሁ የተዘጋ ሰዎች ማነቃቃት ትችላላችሁ። እጣ ውስጥ ለመካተት ደግሞ ብሩን መቆጠብ ትችላላችሁ። የሚያስፈልገውን ብር ይዛችሁ መጠበቅ ትችላላችሁ። ምክንያቱም በቀጣዮቹ ወራት የኮንዶሚኒየም ዕጣ ስለሚወጣ ማለት ነው። እንግዲህ በጣም ብዙዎቹን አሳሳቢ ያደረገው የቤቶቹ ጥራትና አስደንጋጩ የወደፊት ዋጋ ነው። ምክንያቱም ቤቶቹ ባለ 15 ፎቅ ናቸው፣ ሊፍቶች ያሏቸው፣ አረንጓዴ ስፍራዎች ያሏቸውና ከዚህ በፊት የኮንዶሚኒየም ስራ ላይ የተሰሩ ስህተቶችን ታርመው የተሰሩ ዘመናዊ ቤቶች ናቸውና እንዴት ነው ዋጋው ከሰሞኑ የዋጋ ንረት ጋር ከምንዛሬው ጭማሪ ጋር እንዴት ነው የምናደርገው? እንዴት ነው አፎርድ የምናደርገው ብሎ የብዙ ሰው ጥያቄ ነውና አዲሶቹ ቤቶች በአሁኑ ወቅት ያለውን የግንባታ ግብዓት ዋጋ መናር የመንዛሬ ተመን የቤቶቹን ዋጋ ሰማይ ሊሰቅለው እንደሚችል ስጋቶች አሉ። መንግስት ምንም እንኳን ግንባታውን ቢመራው ተመዝጋቢ የሚረከብበት ዋጋ ከቀድሞ በብዙ እጥፍ ሊጨምር ይችላል ተብሏል። በተለይ እንደ ቱሉ ዲምቱና ገላንጉራ ያሉ ከከተማ መሀል ርቀው የሚገኙ ሳይቶች የትራንስፖርት ችግርና የኑሮ ውድነትን ተደራርበው ተመዝጋቢው እንዳይፈትኑት ያሰጋል። እንግዲህ ከዚህ በፊትም የነበሩ ችግሮች ናቸው። እንግዲህ የቦታ ርቀት ብዙ ሰው ቤት ቢደርሰውም እንግዲህ አዲስ አበባ ላይ ተከራይቶ የሚኖርበት ሁኔታ ላይ ነበር የነበረው። አሁን ላይ ደግሞ እንግዲህ ካለው የዋጋ ንረት ጋር ተጨምሮ የሰፈሩ መራቅ እንግዲህ ሰውን ተመችቶት እዛ ቦታ ላይ እንዳይኖር ያሰጋል የሚባል ነገር አለ። ነገር ግን ከባዶ ይሻላል እና እስቲ ይድረሰን ያሉም ሰዎች አሉ። አስተያየት እንዳገኘ ነው እንግዲህ የቤት ባለቤት መሆን ህልም ብቻ ሳይሆን ትግልም ነው። መንግስት 97000 ቤቶችን ገንብቶ አቅርቦ እጣውን ሊያወጣ በዝግጅት ላይ ነው። እናንተ ዝግጁ ናችሁ ወይ የሚለው በጣም ወሳኝ ነገር ነው። የሚጠበቅባችሁን ነገሮች አሟልታችኋል፣ የቁጠባችሁን አሟልታችኋል። ምክንያቱም ይሄ ከ100 እስከ 0.5 ብቻ ካለው የቤት 21 ዓመትን መቆየቱን ተጨማሪ አድርጎ ካለው የቤት እጥረት ጋር በጣም የማይገኝ እድል ነው። እንግዲህ በዚህ ዙር እንዲደርሳችሁ ትልቅ ምኞቴ ነው። እንግዲህ ነገር ግን ከናንተ ደግሞ የሚጠበቀውን ማድረግ ግዴታ ነው። ለዛም ነው እነዚህ ነገሮች አሰባስቤ እንትን ያልኩት። ለመሆኑ አሁን ባለው የኑሮ ውድነት መንግስት ያወጣው የቁጠባ ጣሪያ ለዳው ተመዝጋቢ ፍትሃዊ ነው ብላችሁ ታስባላችሁ? እስቲ አስተያየታችሁን ኮሜንት ላይ አስቀምጡና እስቲ ቀጣይ አዲስ ነገር ሲኖር በፍጥነት ማቀርብላችሁናል ወይስ ለነባር ተመዝጋቢዎች
ልዩ ዋጋ መደረግ አለበት ወይስ ብላችሁ ታስባላችሁ? ድሮ በ1997 የተመዘገቡት አሁን ከተመዘገቡት 2005 ላይ ከተመዘገቡት ጋር ዋጋቸው እኩል ሊሆን አይገባም ብላችሁ ታስባላችሁ ወይ? ምክንያቱም የብዙዎቹ ጥያቄ ይሄ ነው። ከጊዜው ርቀት አንጻር እንዴት ነው በዚህ ኑሮ ውድነት እንዴት ነው አንድ አይነት ዋጋ ምን ከፍሎም እያሉ ነው። እስቲ እናንተ ኮሜንት ላይ ንገሩና እኛም ለሚመለከተው አካል ለማድረስ እንሞክራለን። የእናንተ ድምጽ መፍትሄ ሊያመጣ ይችላል። ገና እጣም ስላልተካተተ ኮሜንት ላይ ያላችሁን ጥያቄ በኮንዶሚኒየምና በቤቶች በዚህ በቅርቡ በሚጠበቀው እጣ ወጣጥ ዙሪያ ጠይቁ። በቀጣይ ቪዲዮ እናደርጋለን። ኮሜንት እንመልሳለን ማለት ነው። ቻናላችንን ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ይሁኑ። አዳዲስና ፈጣን መረጃዎችን ያገኛሉ።